በዚህ ሰዓት በተሰማ መረጃ መሰረት የገቢዎች ሰራተኞች በካሜራ የታገዘ ዩኒፎርም ሊለብሱ መሆኑ ተሰምቷል። ግልጽነትና እንዲሁም ደግሞ ተጠያቂነት ለማረጋገጥ ከግብር ከፋዮች ጋርም ግንኙነት የሚፈጥሩና እንዲሁም ደግሞ ቁጥጥር የሚያደርጉ ሰራተኞች ላይ ትልቅ ለውጥ እንደሚያመጣም ነው እየተገለጸ የሚገኘው። የተሰራው ይህ አዲስ የካሜራ ቴክኖሎጂ በርካታ ጠቀሜታዎችም ያሉት ሲሆንም የቁጥጥር ባለሙያዎች የሚያደርጉትን ስራ በሙሉ በድምጽና እንዲሁም ደግሞ በምስል እንደሚመዘግብ ተገልጾለታል። እንዲሁም ደግሞ የተቀረጸው መረጃ ወዲያውኑ ለዋናው መስሪያ ቤትና እንዲሁም ደግሞ ለቅርንጫፍ ጽህፈት ቤቶች በቀጥታ መረጃውን እንደሚልክ ነው የተገለጸው። ክትትል ወይም ደግሞ ሎኬሽን ትራኪንግ የቢሮ ባለሙያዎች በዋና መስሪያ ቤት እና እንዲሁም ደግሞ በቅርንጫፉ ጽህፈት ቤት ቁጥጥር የሚያደርጉ ሰራተኞች እያንዳንዱን እንቅስቃሴዎችና እንዲሁም ደግሞ የት አካባቢ እንደሚገኙ እንደሚከታተልም ነው የተገለጸው። እንዲሁም ደግሞ ከግብር ከፋዮች ጋር የሚደረጉ ንግግሮች ሙሉ በሙሉ ስለሚመዘገቡ ግልጽነትና እንዲሁም ደግሞ ተጠያቂነትን ያረጋግጣል ተብሎ እንደሚጠበቅ ነው የተገለጸው። እናንተስ ይህ አዲሱ ቴክኖሎጂ እንዴት ተመለከታችሁ? ታሰባችሁ ነገር እስኪ